ሰላም የተወደዳችሁ ድንቅ ያገሬ ወጣቶች እንዴት አላችሁ? ዛሬ ደግሞ በዴሪ ፋርም ስራ ውስጥ እጅግ በጣም ወሳኝ ከምንላቸው ነገሮች መካከል አንዱ ኢንፍራስትራክቸር ወይም ደግሞ መሰረተ ልማት ለከብቶች ስራ የሚያስፈልግ ወሳኝና መሰረታዊ የሆኑ መሰረተ ልማቶች መካከል ትልቁን ካፒታል ወይም ትልቁን ገንዘብ የሚወስደውን የከብቶች ቤት አሰራርን በተወሰነ መልኩ እኛ ፋርም ላይ እንዴት እንደሰራ ነውና ስታንዳርዱ ምን እንደሚመስል በጥቂቱ ከማውቀው አካፍላችኋለሁ ማለት ነው። አብራችሁኝ ቆዩ። እነኚህ መሰረተ ልማቶች ስናስብ በዋነኝነት መጀመሪያ የምናየው ኢኮሎጂያችን ወይም ደግሞ አልቲቲዩዳችን ምን እንደሚመስል በደንብ አድርገን ማስተዋል መቻል አለብን። አብዛኛውን ጊዜ ከባህር ጠለል በላይ ስፔሻሊ ከ2000 ሜትር በላይ የሆኑ አካባቢዎች አቨሬጅ ቴምፕሬቸራቸው ብዙ ጊዜ ከ20 ዲግሪ ሴልሺየስ በታች ነው የሚሆነው ይርሊ የአመታዊ አቨሬጅ ቴምፕሬቸራቸው። ነገር ግን ከዛ በታች በሆኑ አካባቢዎች ላይ ማለትም ከ2000 ሜትር ከባህር ጠለል በታች ከሆኑ አካባቢዎች ላይ አቨሬጅ የአመታዊ ቴምፕሬቸር ብዙውን ጊዜ ከ23 ወይም ከ24 ዲግሪ ሴልሺየስ በላይ ነው። አሁን ላይ ደግሞ ግሎባል ዋርሚንግን ተንተርሶ በየጊዜው ቴምፕሬቸር በጣም እየጨመረ ነው ያለው። ስለዚህ አሁን እኛ ባለፈው አመት የመዘገብነው አቨሬጅ ቴምፕሬቸር ኦልሞስት ከ26 ዲግሪ ሴልሺየስ በላይ ነው። ነገር ግን እዚህ በእኛ ፋርም ውስጥ የምንይዛቸው ከብቶች ስፔሻሊ ሆልስቲን ፍሬዥንስ የሚባሉት የከብት ዝርያዎች ከሙቀት ጋር በጣም ከባድ ችግር ነው ያለባቸው። ሂት ስትረስ ያጠቃቸዋል። አብዛኛውን ጊዜ የሚመጡበትም አካባቢ በጣም ቀዝቃዛ ከመሆኑ ጋር ተያይዞ ሬዚስት አድርገው መቆየት የሚችሉበት ወይም ደስተኛ ሆነው መቆየት የሚችሉበት ቴምፕሬቸር ብዙ ጊዜ 0 ዲግሪ ሴልሺየስ እስከ 15 ዲግሪ ሴልሺየስ ነው። እንደውም ኔጌቲቭ ሙስ ምርታማና ደስተኛ ሆነው ይቆያሉ። ነገር ግን ከ15 ዲግሪ ሴልሺየስ በሆነ ቴምፕሬቸር በላይ በሚሆኑበት ጊዜ ከኛ ሀገር ከብቶች ጋር ክሮስ ስለምናደርጋቸው እንጂ ኔዘርላንድስ የሚመጡት ኦሪጂናሊ ከሆልስቲን የሚመጡት ከብቶች ሲሆኑ በጣም ከፍተኛ የሆነ ሂት ስትረስ ፕሮዳክሽናቸውን ያሳጣቸዋል፣ እንዲሁም ደግሞ አልፎ ተርፎ ለሞት ይዳረጋቸዋል ማለት ነው። ሶ ይህንን የሙቀት ሁኔታ ተንተርሰን ነው የቤታቸውን ዲዛይን ማድረግ ያለብን ማለት ነው። የመጀመሪያው አስፔክት ይሄ ነው። ሁለተኛው አስፔክት ደግሞ ከብቶቹ ሁለት አይነት ሲስተም አለ። ያለን የቦታ ስፋት ማተር የሚያደርግበት ማለት ነው። ያን ስላችሁ ደግሞ በጣም ሰፋፊ ቦታ ያላቸው ሰዎች ይኖራሉ። ግሬዚንግ ለቀው አብልተው ወይም ደግሞ ግጦሽ ላይ ውለዋቸው አምጥተው የተወሰነ ኮንሰንትሬት ሰጥተው ማለብ የሚቻልበት ሲቹዌሽን ውስጥ የሚኖሩ አሉ። ይህ በእኛ ሀገር ሁኔታ ብዙ ጊዜ የሚቻል አይደለም። ስለዚህ ሞስት ኦፍ ዘ ታይም እንደዚህ የተወሰነ ስፔስ ላይ ፍሪስቶል ሲስተም ሰርቶ ማስቀመጥ የተሻለ ነው። ነገር ግን እኛ ሀገር ብዙ ጊዜ የተለመደው ታይስቶል ነው። ታስረው ከብቶቹ አንድ ቦታ ላይ ምግብም ውሃም እንዲሁም ደግሞ የሚያስፈልጋቸውን ነገር እነሱ በፈለጉበት ሰዓት ሳይሆን እኛ በመደብንላቸው ሰዓት የምናቀርብበት ሁኔታ ነው ያለው። ነገር ግን በእኛ ፋርም ሁኔታ ስናየው ይሄ አይሰራም። እኛ ያደረግንላቸው ያለው ፍሪስቶል ሲስተም የሚባል ሲስተም ነው። ከብቶቹ 24 ሰዓት ፍሪ ናቸው። 24 ሰዓት ውስጥ ፊት ለፊታቸው ምግብ አለ። 24 ሰዓት የውሃ አቅርቦት አላቸው። 24 ሰዓት ውስጥ ማረፍ አለባቸው። ሆልስቲን ፍሪዥንስ በ24 ሰዓት ውስጥ ብዙ ጊዜ ይሄ ኢንተርናሽናል ዳታ ነው። በ24 ሰዓት ውስጥ ጊዜያቸውን የሚያሳልፉት ከ12 እስከ 14 ሰዓት ተኝተው ነው። ከ5 እስከ 6 ሰዓት ፊዲንግ ትራፍ ላይ ነው የሚሆኑት። ያን ስላችሁ በቀን ውስጥ ከ5 እስከ 6 ሰዓት ለ12 ጊዜ ፊዲንግ ትራፉን መጎብኘት መቻል አለባቸው። ያን እንዲያደርጉ ደግሞ ፐር ሄድ ለአንድ ከብት ከ70 እስከ 80 ሳንቲም የፊዲንግ ስፓን ሊኖረን ያስፈልጋል ማለት ነው። ሶ እነኚህ ወሳኝ ነገሮች ናቸው። ከ2 እስከ 3 ሰዓት ሶሻል ኢንተራክት ያደርጋሉ፣ እርስ በራስ ይጫወታሉ፣ ይቦርቃሉ፣ የተለያየ ነገር። ከ2 እስከ 3 ሰዓት ደግሞ ማለቢያ ክፍል ውስጥ ነው የሚሆኑት። ምክንያቱም በእኛ ፋርም ሲቹዌሽን በቀን ውስጥ በየ8 ሰዓት ልዩነቱ 3 ጊዜ አለባ ስለሚገቡ ማለት ነው። ሶ ቅድም ከነገርኳችሁ ዋነኛ ነገሮች መካከል አንደኛው ሆልስቲን ፍሪዥያኖች በቀን ውስጥ ከ12 እስከ 14 ሰዓት ተኝተው ነው የሚያሳልፉ። ይህ የሚሆንበት ዋነኛ ምክንያት ደግሞ ከፍተኛ የሆነ የደም ዝውውር የሚያደርጉት በሚያርፉበት ወይም በሚተኙበት ጊዜ ነው። ከፍተኛ ፕሮዳክሽን የምንፈልግ ከሆነ ከብቶች የሚተኙበት መልካም ስፔስ ሊኖረን ያስፈልጋል ማለት ነው። በእኛ ግቢ ሴናሪዮ ፍሪ ስፓን አለን። በጋ በሚሆንበት ሰዓት የምትመለከቱበት ስፓን በጣም ሰፋ ያለ ላሉት እዚህ ጋር ለሚታለቡ ከብቶች የሚመጥናቸውን ያህል ስፋት ያለው ስፔስ ነው። ሶ የሚተኙበት ስፔስ ብዙ ጊዜ የሚመከረው 20 ሴንቲሜትር ሶፍትነስ ያለው 20 ሴንቲሜትር ዴብዝ ያለው ሶፍት የሆነ ቤዲንግ ነው እንዲኖራቸው የሚፈለገው። ስለዚህ በእኛ ሴናሪዮ ምንድነው የምንጠቀመው? የራሳቸውን ማኒዩር ወይም ደግሞ እበታቸውን አድርቀን እንደ ዱቄት እንዲሆን እናደርገዋለን። በጣም እንደ ፍራሽ ነው የሚሆንላቸው። ሶ ብዙ ጊዜ ለከብቶች ምቹ ነው ወይም ምቹ አይደለም የሚለውን መሬቱን ቴስት የምናደርገው በራሳችን ነው የሚሆነው። አሁን ለምሳሌ እኔ ኒርቱ 100 ምናምን ኪሎ አካባቢ ነኝ። ሶ በዚህ ኪሎዬ ተነስቼ እዚህ ላይ በጉልበቴ ብወድቅ ዛትማች ጉዳት አያጋጥመኝም። ጀስት ልክ እንደዚህ ማለት ነው። ሶ ይሄ የሚሆንበት ምክንያት ምንድነው? ይሄን ቴስት የምናደርግበት ምክንያት ምንድነው? እነኚህ ከብቶች ኪሎቸው በአቬሬጅ ከ500 እስከ 700 ኪሎ ግራም አካባቢ ናቸው። ሶ ያንም ያህል ኪሎቸውን ይዘው መሬት ላይ በሚያርፉበት ጊዜ ከፍተኛ የሆነ ጉዳት ነው የሚያጋጥማቸው። ብዙ ጊዜ በእኛ ሀገር የተለመደው ኮንክሪት ወለል መስራት ነው ለከብቶች። ያ በጣም አደገኛና የከብቶቹን እድሜ የሚያሳጥር ጉዳይ ነው። ስለዚህ በተቻላቸው አቅም 20 ሴንቲሜትር ሶፍትነስ ያለው ቤዲንግ መሰራት መቻል አለበት ማለት ነው። ይሄ ውጭ ያለው ቤዲንግ ነው። ቤት ውስጥ የምንጠቀምበትን ቤዲንግ ደግሞ አሳያቸዋል። ከብቶች ግን በዋነኝነት የሚተኙበት ትልቁ ምክንያት ምንድነው? በሰውነታቸው ውስጥ የኪሏቸው 5% ደም ነው። ደማቸው ውስጥ ነው ካልሲየም፣ ከፍተኛ የሆነ የካልሲየም መጠን የምናገኘው ደማቸው ውስጥ ነው። ስለዚህ 1 ሊትር ወተት ለማምረት ያ ደም በግታቸው ውስጥ 20 ጊዜ መመላለስ መቻል አለበት ማለት ነው። ለምሳሌ አንድ 700 ኪሎ የምትመዝን ከብት ኒርሊ 35 ሊትር አካባቢ ደም ይኖራታል። 1 ሊትር ወተት ለማምረት ካልሲየሙን ኤክስትራክት ለማድረግ በግቷ ውስጥ ያ ደም 35 ጊዜ መሽከርከር መቻል አለበት ማለት ነው። ያን ደግሞ በፍጥነት እንዲሆን ማድረግ የሚቻለው ከብቷ በምተኛበት ጊዜ ነው ማለት ነው። ስለዚህ
ቤዲንግ ላይ ከፍተኛ የሆነ ጥንቃቄ ማድረግ አስፈላጊ ነው። በእኛ ፋርም ሴናሪዮ ይህንን እንዴት እንደምንሰራ ውስጥ ያለው ቤዲንጋችንን አሳያችኋል። ሌላኛው ወሳኙ መሰረተ ልማት ደግሞ ልክ እንደዚህ እንደምታዩት አሁን ይህ ፋርም እዚህኛው ባርን ውስጥ ኒርሊ 110 ከብቶች አካባቢ በአግባቡ መስመር ይዘው ልክ እዚህ ጋር እንደምታዩት ከብት ቤዲንጋቸው ውስጥ ገብተው መተኛት የሚችሉበት ኦፕሽን አለ ማለት ነው። ብዙ ጊዜ ከብቶች የአየሩን ሁኔታ አይተው ፀሐይ በሚሆን ሰዓት ቤት ውስጥ ገብተው ኪዩቢክል ውስጥ ይተኛሉ። ማታ በሚሆን ሰዓት ደግሞ ቅዝቃዜ በሚኖር ሰዓት ቅድም ያሳዩዋችሁ ቦታ ውጭ ወጥተው ይተኛሉ። ይሄ የነሱ ራይት ነው። የሚጠጡበት በቂ የሆነ ስፓን አላቸው። የሚተኙበት በቂ የሆነ ሰፊ ቦታ አላቸው። እንዲሁም ደግሞ ውሃ የሚጠጡበትንና የሚመገቡበትን ቦታ እንደዚሁ አሳያችኋለሁ። ነገር ግን እዚህ ጋር አንድ ልብ ልትል የምፈልገው ነገር ምንድነው ይሄ ስፓን ስንት በስንት ነው የሚለውን ነገር ብዙዎቻችሁ ልጠይቁኝ ትችላላችሁ። እንደምታዩት ስፋቱ የጎን ስፋቱ ከዚህኛው ስፔስ ከዚህኛው ስፔስ 1 ሜትር ከ20 ነው። ዋናው ደግሞ ዳይሬክት ከብቷ የተኛችበት ትክክለኛው ስፓኑ 1 ሜትር ከ78 ሴንቲሜትር ነው። የዛንኛው ከፍታ ደግሞ 1 ሜትር ከ12 ሳንቲሜትር አካባቢ ነው። ሶ እንደዚህ አይነት ኪዩቢክል በመስራት በአግባቡ ከብቶቻችሁ አንደኛ ንጽህናቸው የተጠበቀ አሁን እንደምታዩት ይሄ ቦታ ደረቅ ነው። መኝታው ዋና በጣም ትልቅ ጥንቃቄ ማድረግ የሚያስፈልገው ጡታቸው እርጥበት ያለው ቦታ ላይ እንዳይቀመጥ ማድረግ ማስቻል ነው። እርጥበት ያለው ቦታ ላይ የሚተኙ ከሆነ ለማስታይትስ ተጋላጭ ነው የሚሆኑት። ክሊኒካልም ሰብ ክሊኒካል ማስታይትስም ዋነኛ መነሻቸው ሞይስቸር ላይ ያሉ ባክቴሪያዎች ናቸው። ሶ እርጥበት ያለው ቦታ ላይ በሚተኙ ሰዓት በጣም ባጋቱ ሰዓት ግታቸው ክፍት ይሆናል። ወተት ያፈሳሉ። በዛ ወተት ላይ ተሳፍሮ ተመልሶ ባክቴሪያው ወደ ጡታቸው እንዲገባና የተለያየ ኢንፌክሽን እንዲፈጠር ያደርጋል። ስለዚህ አንደኛ ቅድም እንደነገርኳችሁ 20 ሴንቲሜትር ዴፕዝ ያለው ሶፍትነስ ያለው ቤዲንግ ያስፈልጋል። ያንን ቼክ ለማድረግ ራሳችሁ ገብታችሁ በጉልበታችሁ ራሳችሁ እንደዚህ ጥላችሁ ያማል አያምም የሚለውን ቼክ አድርጉ። ምክንያቱም ቅድም እንደነገርኳችሁ የከብቶቹ ኪሎ እጅግ በጣም ትልቅ ስለሆነ በዛ ኪሎቸው ከመሬት ጋር በሚጋጩበት ጊዜ ከፍተኛ ጉዳት ስለሚያጋጥማቸው ማለት ነው። አንደኛ 20 ሴንቲሜትር ዴፕዝ መኖሩን ቼክ አድርጉ። ሁለተኛ ስፓኑን ቼክ አድርጉ። ምክንያቱም ከዛ ባለፈ የሚሰፋ ከሆነ እርጥበት እንዲኖረውና ጡታቸው ከእርጥበት ጋር ግንኙነት አድርጎ ለተለያዩ ባክቴሪያዎች ተጋላጭነታቸውን ከፍ ስለሚያደርግ ማለት ነው። ሶ ያን ጥንቃቄ ካደረጋችሁ ሴፍ ናችሁ ማለት ነው። ቀጣይ የሚመገቡበትንና ውሃ የሚጠጡበትን ስፔስ በደንብ አድርጌ ያሳያችኋለሁ። ቴክኒኩን በጣም ሲምፕል ስለሆነ እናንተም ትጠቀሙበታላችሁ። በእኛ ፋርም ለከብቶች ለሚጠጡት ውሃ በጣም ከፍተኛ የሆነ ጥንቃቄ ነው የምናደርገው። ይህ የከብቶች የውሃ መጠጫ ስፓን ነው። አውቶማቲካሊ ሁልጊዜ ሙሉ እንዲሆን ነው የምናደርገው። እንደምትመለከቷት እቺ ከብት ውሃ እየጠጣች ነው ያለችው። ብዙ ሰዎች ስለ ከብቶች ውሃ መጠጣት ጉዳይ ብዙ ጠንካራ የሆነ እይታ የላቸውም። ነገር ግን አሁን ለምሳሌ እኛ ፋርም ላይ አንድ ከብት አቬሬጅ ፕሮዳክሽናችን ኒርሊ 30 ሊትር አካባቢ ደርሷል። አንድ ከብት 1 ሊትር ወተት ለመስጠት 5 ሊትር ውሃ መጠጣት መቻል አለባት። ሶ በዚህ ካልኩሌሽን 30 ሊትር የምትሰጡ ከብት 150 ሊትር ውሃ ያስፈልጋታል ማለት ነው። አቬሬጅ ነው የነገርኳችሁ። ከፍተኛ ፕሮዳክሽን ያላቸው ከብቶች አሉ። እስከ 200 220 ሊትር ድረስ የሚጠጡ ከብቶች አሉ። ስለዚህ ብዙ ጊዜ ሰዎች ለከብቶቻቸው ውሃ መስጠት ላይ በጣም ዝንጉ ነው የሚሆኑ። ታይስቶል በሚሆንበት ሰዓት ወይም ደግሞ ከብቶቻችሁን አስራችሁ የምትከባከቡ ሰዎች እዚህ ላይ እጅግ በጣም ትኩረት ማድረግ ያስፈልጋል። አንደኛ ንጹህ የሆነ የውሃ ሰፕላይ እንዲኖር ያስፈልጋል። ሁለተኛ ነገር ደግሞ ከብቶቻችሁ ከፍተኛ የሆነ የውሃ ዲማንድ እንዳላቸው አውቃችሁ በአግባቡ ሰፕላይ ማድረግ መዘንጋት የለባችሁ ማለት ነው። ስለዚህ ፋክተር አለው ማለት ነው። እንደምታውቁት በአግባቡ ውሃ የማያገኝ ከብት ከፍተኛ የሆነ የወተት ምርት መስጠት አይችልም። በእኛ ፋርም ሴናሪዮ ኤቭሪ ሲንግል ታይም ገንዳችን ንጹህ መሆኑን ቼክ እናደርጋለን። ኤቭሪ ሲንግል ታይም ገንዳችን ሙሉ መሆኑን ቼክ እናደርጋለን። ኢንተርናሽናሊ ሱፐርቫይዝ የሚያደርጉ ኢንስቲትዩቶች አሉና የፋርማችሁን ስታንዳርድ የሚያወጡ ድርጅቶች አሉና ሲመጡ ቀድሞ የሚጠይቁት ገበሬው ይህን ውሃ ትጠጣዋለ ወይ አንተ ጠጣው ነው የሚሉት ቀድሞ። ሶ ሜክ ሹር ዛት ውሃውን መጠጣት እንደምትችሉ ይላሉ። ሶ ሁልጊዜ በዛ ሌቭል ንጹህ መሆን መቻል አለበት ማለት ነው ውሃው። ሶ በዛሬው ፕሮግራሜ የዚህን ያህል ስለ ከብቶች ቤት አሰራር ካወራኋችሁ፣ በሚቀጥለው ደግሞ ስለ ጊደሮች ቤት አሰራር፣ የጥጆች ቤትን አሰራር እንዲሁም ደግሞ ካልቪን ቦክስ ተብሎ የሚጠራውን ወይም ደግሞ የማዋለጃ ክፍልን በተመለከተ ሰፋ ያለ ማብራሪያ ነው ወደ እናንተ ይዤላችሁ እመጣለሁ። ያላችሁን አስተያየት በኮመንት ግለጹልኝ። ሰብስክራይብ ማድረግ አትርሱ። ፎሎ እና ላይክ እንዳይረሳ። ኤኒ ኩዌስችንስ ኮመንት ቦክስ ውስጥ አስቀምጡ። መልሱን ይዤላችሁ እመጣለሁ ማለት ነው። ስለምታበረታቱን በጣም አድርገን እናመሰግናለን። ካም ጊዜ